ሰላም እንዴት ናችሁ? ኢለን መስክ የዛሬ 12 ዓመት በፊት ይህን ሶፍትዌር ሰርቶት ነበር። እኛ ከ12 ዓመት በኋላ ይህን ሶፍትዌር እንሰራው ይሆንስን? ከሰራን ደግሞ የዛሬ 12 ዓመት በኋላ እንደሱ ሀብታም መሆን እንችል ይሆንስን? በዛሬ ቪዲዮ ይህን ሶፍትዌር ለመስራት እንሞክራለን። አብራችሁ ቆዩ። ፕሮጀክታችንን በፓይተን ስለምንሰራ ፎልደራችንን ኢለን መስክ ብለን እንከፍትና ኮድ ማድረግ እንጀምራለን። እንደዚህ አድርገን የስሪዲ ሞዴል መክፈቻውን ከሰራ ነው በኋላ ቀጣይ ስቴፕ የሚሆነው ካሜራውን ከፍቶ እጃችንን ዲቴክት ማድረግ ነው። እናድርግ። እዚህ ጋር ካሜራውን እንከፍተዋለን። እጃችንን ዲቴክት ለማድረግ ለኮምፒውተሩ እጃችን የቱ ጋር እንደሆነ እንድንነግረው አያውቅም ኮምፒውተሩ፣ እኛ ነው የምንነግረው። እንድንነግረው ፓይተን ላይ ሚዲያ ፓይፕ የምትባል ላይብረሪ አለች። ምን ታደርጋለች? እጃችን ላይ 21 ላንድ ማርኮች ታሰምራለች፣ ፖይንት አድርጋለች። 1 2 3 ምናምን እያለ 21 መስመሮች ያሰምራል። ለእኛ ፐርፐስ 6 ፖይንቶች ያስፈልጋል ነው። 6 ፖይንት ማለት የዚችኛዋን ቲፕ ጫፏን 1 2 3 4 5 ዘንድ እዚህ ኢንተር 6 ያስፈልገናል። ለአንድ እጅ 6 ፖይንት ያስፈልገናል። ሁለተኛው እጃችን ደግሞ 6 ፖይንት ያስፈልገናል። እነሱን ተጠቅመን ነው ስሪዲ ሞዴሉ ፒክ ኤንድ ፕሌስ የምናደርገው። እናድርገው። እዚህ ጋር ካሜራችንን ከፍትና እጃችንን ቴስት እናደርጋለን። እንደምታዩት እጃችንን ዲቴክት አድርጎ አሳይቶናል። እንደዚህ አድርገን ግራቭ እንዳደረግነው እንዲያክ ካደረግን በኋላ እስቲ ስሪዲ ሞዴል ሎድ እናድርግበትና እንደ ኢለን መስክ መቆጣጠር እንችላለን። let's find out። ይሄኛውን ጊር እንደዚህ ካስገባ ነው በኋላ በእጃችን እንደዚህ ያደረግን ማሽከርከር እንችላለን። ዙም ኢን ዙም አውት ማድረግ ይቻላል። ከቦታ ወደ ቦታ ማንቀሳቀስ ይቻላል። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ጋይስ እንዳያችሁ ሰርተነዋል። የሆነ ሳለ ኢለን መስክ እንሆናለን ብለን አይረን ማንን ሲያደርገን ነበር። ግን እስካሁን እስከ ቪዲዮ መጨረሻ አብራችን ከነበራችሁ ፎሎ፣ ላይክ፣ ሰብስክራይብ፣ ኮሜንት የሚደረገውን ነገር ሁሉ አድርጉልን። ዘን ስለኛ ብዙ መረጃዎችን ማግኘት ፈልጉ ከሆነ የምንሰራቸውን ነገሮች እናንተ ማሰራት የምትፈልጉ ከሆነ voltage.et ብላችሁ ጎግል ላይ ሰርች አድርጋችሁ ስለኛ ፉል ኢንፎርሜሽን ማግኘት ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁን ከነበራችሁ እናመሰግናለን። ፒስ